የቴዲ ያው እንደ ዘፋኝ ዘፈን ዘፈነ እንደ ዘፋኝ መብቱ ነው የመሰለውን መዝፈን መብቱ ነው ለምን ዘፈነ ብለን አንልም ነገር ግን ዘፈኑ ሁሉ ጊዜ በተለመደ በፖለቲካ በማጣጣል በማንቋሳስ ላይ ብቻ ባይሆንና በታሪክ ላይ የትኛውንም ንግስታቶችን ልትወድ ትችላለህ ነገር ግን ሁሉ ጊዜ በዛውኑ በተቀደደውኑ ሁሉ ጊዜ ስትመጣ መለወጥ አለበት በነበረበት ቦታ ላይ መጽናት የለበትም እሱና 00 የሚል ዘፈኖቹ 0 አንቺም 0 እሱም 0 ሰማውም 0 ምድርቱም 0 አንተም 0 የሚለው ድሮ ዘፈን ኬኔዲ መሰለኝ ድሮ የዘፈነው የዘፈነውን የዘፋኙን እንትን 00 የሚል ትራክ አለው እንዴ አለው ወደዚህ አምጥቶ እዚህኛው ኢትዮሪካ ውስጥ አለ በዛ ልክ የሚያደርጉት ተው እንደዛ የሚል የለም ቆይ እሱ እየወጣ ነው ያለ እኮ ምን አደባባይ ላይ ያለ እንዴ አይ 00 የሚል አለ ኧረ ተው እሺ ያንንም ሁሉ ከዳስ ህንፃ ላይ የገቡት ሰዎች ዳስ ጣል ብሎ የለመድክበት ቦታ ላይ ጩና አስጫጭ ብሎ ማለቱ አግባብ አይደለም እነኚህ ደግሞ መልስ የሰጡት 24 ሰዓት ባልሞላ ጊዜ ውስጥ ግጥሙ በአማርኛም በኦሮምኛም አድርጎ ያመጡት እኔ እንደውም አንድ ነገር ተጠራጠርኩት ምን እንደውም ቴዲና እነኚህ መልስ ሰጪዎች አስቀድመውኑ አብሮ እያጠኑ ነበረ እያጠኑ ነበረ ወይ በ4 ሰዓት መልስ መሰጠቱ በ4 ሰዓት ውስጥ በግጥም ነው የተሰጠው በግጥም ሁለተኛ እንደ ቀላል አይደለም ክሊፕ ያ ሁሉ ክሊፕ ተቀናጃጅቶ ምን ተብሎ በጣም የተቆየበት ነው በስሎ ነው ያኛውም የወጣ በጣም የሱም የቆየበት ነው የበሰለበት ነው በበሰለ መልክ ነው የመጣ በጣም እነሱም ያመጡት ደግሞ የበሰለ መልኩን አመጡት ሆኖም ግን መልስ ተሰጣጡ ጥሩ ነው በርገር የሚለው ለምን ሰየሙ አሁን ወደ ኢትዮጵያ መጥቶ ከኢትዮጵያ የኢትዮጵያን እንጀራ ጠግቦ ወደ ውጭ ሀገር ሆኖ በርገር ለጀመሩት ሊሆን ይችላል በተረፈ ግን ግን የሚለው ግጥሙ ምንድነው አገር ውስጥ ላሉት ግን ውስጡን አበቃናችሁ ለበርገር ነው እኔ እየተናገርኩ ያለሁት የውስጡን ነው ሌላኛውን አንተ እየነገርከኛለህ የውስጡን ነው ያልኩ ያለሁት እንጂ የላኛውማ ግልጽ አማርኛ ነው ቁጭ ብሏል ደፍነው ተጠቅልሎ ሾላ በድፍኑ ቁጭ ብሎ ነው እሱን ውስጡ ግን ለምንድን ነው በርገር ላይ ያቆሙት ለቁርጥም አበቃን ለውስኪም አበቃን ለምን አይሉም እቺ መጨመር እዛ ውስጥ አለች በርገሯን ነው እንጂ ያነበብነው እኛ ቁርጥም ውስኪም ህንፃዎችም ልማቱንም ሁሉም ነገርን አዲስ ሀገር ላይ አኖርናቸው እኛ በከፈልናቸው ዋጋቸው ለምሳሌ ገላና ጋሩምሳን በል የውሳን ጌታውንም በል በዛ በኩልም ስለፋኖ የሚያቀነቅኑትም ካሉት በል ለቁርጥም ማለት በትግሉ ጊዜ ሁሉ ጊዜ እቺ ባለፈም ነገር ሁሉ ጊዜ ለውጥን የሚያመጡት ወጣት ናቸው ለትግል የሚወጡት ወጣቶች ናቸው አንድ ሁለተኛ በተለይ ከየትኛውም ክልል ይሁን ከየትኛው እኛ ለባቄላ በቅተናል በሉቻው